አምሮአችንን አጽድተን ቆሻሻውን ሁሉ ጥለን ወልብለን አሳምረን እንዲያንጸባርቅ አድርገን ነው የምንወጣው። እስካሁን አልገባም። አዎ ገለውታል፣ ልጄን ገለውታል፣ ሞቷል፣ ልጄ ገለውት ነው። የዓለም ክፉ ነው። በቃ መኖር የማያስፈልግ አንድ ነገር ነው የሞከረው። ያቺም ሞክረው ፌል ሲያደርግ እኔ ድል ይጠማማ ነው። ስትናደዱ አትወስኑ፣ ስትደሰቱ አትወስኑ። አሳሰብሽን በቃ ጠመሙትና ሰላምሽን ይነሱሻል። ለዚህ ነው መስተካከል ያለባቸው። ልጆቼን እኮ የገደልኳቸው ነው፣ ልጆቼን እኮ የበደልኳቸው ነው። እኔ ደንቆሮ። ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ እኮ ከተማ እኮ ነው፣ ሲቲ ነው። አንዴ እኔ the city of the mind የሚል ትምህርት አስተምሬ ነበር። ኔትስ ሲቲ የራሱ ነገሮች ያሉት ከተማ ነው። ጥርቅ ጋርገን በደንብ ካጸዳ ነው ማይንዳችን አእምሯችን ከወለወል ነው እስኪያንጸባረቅ ድረስ ከወለወል ነው ሰላም እናገኛለን። ድንገት ቁጭ ብለሽ ሰዎች ሀዘን ክብብ ያደርጋቸዋል። ዝም ብሎ ትክዝ እዘን ማለት በሰላም ቁጭ ብለሽ ድንገት ርብሽ ማለት ጭንቀት፣ መጨነቅ፣ መረበሽ ከዛ ትታወቂያለሽ። የማታውቂው ሀዘን ይመጣና ይከብሻል። በሰላም ምንም እኮ አልተፈጠረም፣ አዲስ ነገር የመጣ የለም። ግን እንደዛ መተከዝ አለ፣ ማዘን አለ። ወይ ይመጣና ድንገት ፍርሃት ይልሻል። ይሄ የብዙ ሰዎች ኤክስፒሪየንስ ነው። ይሄንን ለማስተካከል ነው የምንመካከረው ዛሬ። አእምሯችን እናጸዳና ከኛ ጋር ቁጭ ብለው ዛሬም ስራ አላቸው ያጸዱና ከዛ አጀስት ይደረጋል። ማይንድ ደግሞ ልክ ይሄ ካሜራ አጀስት እንደሚደረግ የተለያዩ ቴክኒክ ላይ አጀስት እንደሚደረግ ማይንድ ሴትሽን አጀስት አድርገዋልሽ እንዲያስተካክሉት። ያንን ሲያረጉ ሰላም ያገኛሉ። የሚያቆሽሹትን ነገሮች የሚረብሹንን ነገሮች የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ። ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታልና ላንሳቸው። ራስን መውቀት። እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛው፣ የኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው ነው፣ ልጆቼን እኮ የበደልኳቸው ነው፣ እኔ ደንቆሮ ይላሉ። ራሳቸውን ብሌም ያደርጋሉ። አሁን ልጅ ችግር ሲገጥመው እናት ዝም ብላ ራሷን ብሌም፣ የኔ ጥፋት እኮ ነው፣ ማረባኒ ይላል አባት። ማረብ ብሌሚንግ themselves ራሳቸውን ብሌም እያደረጉ ነው። ለሚፈጠሩ ነገሮች በሙሉ ለሆነ ሰው ኃላፊነት ለመስጠት መሞከር ነው ብሌሚንግ። በሱ ምክንያት ነው አንተ ነህ እንዲያደረግው፣ አንቺ ነሽ እንዲያደረግሽው፣ ወይም ደግሞ የኔ ጥፋት ነው። ጥናቶች ምን ያሳያሉ መሰለሽ? በጣም የሚገርመው ነገር ባልና ሚስት ሲፋቱ ልጆች በኔ ምክንያት ነው ብለው ያስባሉ። ምንም እኮ አላደረጉም እነሱ፣ ግን በኔ ምክንያት ነው፣ እኔ አስቸግር ስለነበርን የተለያዩት ብለው ብሌም ያደርጋሉ። do not blame yourself, do not blame others. blaming cognitive distortion ነው። የአእምሮ ሰላም ከሚነሱን ነገሮች አንዱ ነው። እና ለወጣታችሁ ምነግራቸው የምትችሉትን ነገር አድርጉ፣ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። ራሳችሁን ከመጠን በላይ ቤተሰባችሁ ውስጥ ችግር ቢፈጠር we are adults፣ እኛ ነን ትላልቆቹ ሰዎች። የኛ ጥፋት ነው፣ የእናንተ ጥፋት አይደለም። ይህም ማወቅ አለባችሁ። እናንተ ያጠፋችሁት አይደለም፣ የኛ ጥፋት ነው እንጂ እናንተ አይደለም። ስለዚህ መኝታ ቤት ገብታችሁ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። እናንተ ልጆች ናችሁ፣ መማር ነው ያለባችሁ፣ ማጥናት ነው ያለባችሁ፣ ማደግ ነው ያለባችሁ። የኛ የአዋቂዎቹ የትላልቆቹ ሰዎች ጥፋት ነው እንጂ የእናንተ አይደለም። እና ራሳችሁን ብሌም አታድርጉ። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው።
ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ ወጣው። ወደ ቤት ሲሄድ ምንድነው የማስበው? ለዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሰዎች አስተያየት እየሰጡሽ ነው። ፍቅር በጣም ጎበዝ ነሽ፣ ፕሮግራምሽን እንወደዋለን ይሉሻል፣ አስተያየት ይሰጡሻል። ከዛ አንዱ ሰው አንድ መጥፎ አስተያየት ሰጥሽ። ሜንታል ፊልተሪንግ ምንድነው የሚያደርገው? ትኩረቱ እዛች ላይ ነው የሚሆነው። እነዛን 10ን ሌሎቹን ይተውና ኔጌቲቭ ዋን ኮሜንት አንዷን ይዞ ይቀጥላል። ሚስት ብዙ ጥሩ ነገሮች ይኖራታል። አንድ ግን የምታጠፋው ነገር አለ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል